ሰላም ውዶች እንዴት ናችሁ? እንደምን አመሻችሁ። በሌላ የታይሚንግ ዞን የሰዓት አቆጣጠር በተለያዩ ክፍለ ዓለሞች ያላችሁ ደግሞ እንዴት ዋላችሁ ማለት እችላለሁ። በዚህ ሆርን ኮምፓስ በወቅታዊ አጀንዳዎች ላይ ሀገራዊ እንዲሁም ቀጠናዊና በትግራይ ክልል ላይ ዙሪያ ላይ ፖለቲካዊ፣ ማህበራዊና አሁናዊ ኮንቴምፖራሪ ፖለቲካል እና ማህበራዊ ትንታኔውን እና ግላዊ የራሴ በጣም ጭምር የተከለበት ሀሳብ ለመስጠት ነው። ይህም ሚዲያ በርግጥ የሚዲያ አማራጭ እንዲኖር በግሌ ጥረት የሀሳብ ብዝሃነት እንዲኖር ስፔሻሊ በትግራይ እንደ አንድ ትግራዋይ ትልቁ ማነቆ የነበረው የሚዲያ አማራጭ ማጣት ስለሆነ ይህን እንትን ለማድረግ የተቻለን ሁሉ ለማድረግ ጥረት እያደረኩ ነው። ከዚህ በዘለለም እንደ አንድ ዜጋ ኢንተሌክቹዋል የሆኑ ምሁራዊ የሆኑ ስትራቴጂክ የሚባሉ ሀሳቦችን ለመስጠት ነው ዋናው ትኩረት የማደርገው። ከዚህ በፊትም በሶሻል ሚዲያ በሌላም በሳተላይት ሚዲያ ሀገራዊ ሳተላይት እንደ ፋና፣ ዋልታ፣ ኢቲቪ ላይ ተጋብዤ ስፔሻሊ በአፍሪካ ቀንድ ዙሪያ ያሉ ጂኦፖለቲካዊ ትንታኔዎች እና አሁናዊ ፍጻሜዎች ላይ ምሁራዊ የሆኑ ሀሳቤን እያጋራሁ መጥቻለሁ። አሁን ደግሞ ሞሮፍ ወደ እዚህ በግሌ የማምንበት ነፃ ሆኜ፣ ምክንያቱም ሚዲያዎች ላይ ያው እንደምታውቁት ገደብ ይኖራል ካሉ ከሚዲያዎቹ የራሳቸው የሚዲያ የፕሬስ ፖሊሲ አላቸው። ስለዚህ እሱን ተገዢ መሆን ስላለበት አንዳንዴ ሀሳቦቻችን ሙሉ በሙሉ እንትን የማድረግ እድሉ ሊጠብ ይችላል። አክቹዋሊ እኔ እስከዛሬ ሙሉ የቻልኩትን ያክል እንትን ባረግም ግን አንዳንዴ ከፕሬሶች ያለው ህግ ስለሆነ ማክበር የግድ ይላል እና ከዛ እንትን ተግዳሮት ለመውጣት እንደ አንድ አማራጭ ወሰድኩት በዚህ ሆርን ኮምፓስ የተሰኘውን የግሌ ገጽ ፔጅ የገባው አንዳንዴ እንትን የሌለበት ያልተገደበ ነፃ እና ኦፍ ዲቴል የሆኑ ነገሮችን ሀሳቦችን ለማጋራት እንዲረዳን ዘንድ ይህን ፔጅ በዚህ አጋጣሚ ፎሎ እንድታደርጉት ወደ ሌላም ሼር እንድታደርጉት እንትን አደርጋለሁ። ስፔሻሊ ይህን ሆርን ኮምፓስ ሚዲያ አዲስ ፔጅ ነው። በቅርብ ሰላም ገባ በሉ እስኪ ገባ በሉ እና አዲስ ከመሆኑ ብዙ ሰዎች በዛኛው የግሌ ፔጅ ነው የሚያውቁኝ። ያኛው ብዙ ሰፊ ተከታይ ስላለው አላጋች አልነበረም። ግን ዋርኒንግ ላይ ስላለ ፔጁ የግድ ይህን ፔጅ ማሳደግ ስላለብኝ ነው እንደ አማራጭ
ቢዘጋ ወይም ሪስትሪክት ነው ብዙ ተመልካች ላይ አድማጭ ላይ አይደርስም። ስለዚህ እንደ አንድ መፍትሄ ያን ለማድረግ ተገድጃለሁ እና አጋጣሚ ሆኖ ለማታውቁኝ በቅርብ ብዙ ፎሎወሮች ስላሉኝ በዛኛው ፔጅ ስሜን መሐመድ ንጉስ ኢብራሂም እባላለሁ። ባለፉት 13-15 ዓመታት እንደ ባለሙያ በመንግስት ስራዎች በተለያዩ አመራር እርከኖች ላይ ገና ስሰራ ቆይቻለሁ። በፖለቲካው አውድ እንደገና ከክልል ቅርንጫፍ ፕሬዝዳንት ጀምሮ እስከ በቅርቡም እስከ ማዕከላዊ ኮሚቴ አባል ሰርቻለሁ። ከዚህ አልፎም ቮይስ ፎር ኦል የተሰኘ ራሴ አንድ ተቋም መስርቼ ስሰራ ነበር ባለፉት 3 ዓመታት ወዲህ። ሌላው በስነ ጽሁፍ ዙሪያ ነው። በስፔሻሊ በፖለቲካው እና ታሪካዊ የፖለቲካል ሂስትሪ የምንለው በፖለቲካል አይደንቲቲ ዙሪያ እና በሊደርሺፕ ዙሪያ ከዚህ አልፎ ሂስትሪ ሮው ሂስትሪ ትኩረት የሚያደርጉ እንትኖች መጽሐፍቶች 1-3-4 መጽሐፍት ጽፌያለሁ። ብዙዎቹ እና በዚህ ዓመትም ለህትመት የበቁ ናቸው። በሂደት ህትመት ላይ ያሉም አሉ። ትልቁ እንትኔ ፍትህ፣ ዲሞክራሲ እና እኩልነት የሰፈነባት ሀገር ለዜጎቿ ተስማሚ አመቺ የሆነች ሀገር እንድትፈጠር ከዚህ አልፎም የዘመናት ያስተሳሰቡ ኋላቀርነት ትርክቶች ፈር እንዲይዙ ሶሻል ቼንጅ ማህበረሰባዊ ቼንጅ እና ፕሮግሬሲቭ የሆነ ማህበረሰብ እንዲፈጠር በማህበረሰባዊ እንትን ዙሪያ ብዙ ጽሁፎች ዝንባሌዎችን እያጋራሁ መጥቻለሁ። ስለዚህ በዋናነት ይህን ሚዲያ በአፍሪካ ቀንድ ዙሪያ ያሉ የጂኦፖለቲካል ክንዋኔዎች እና ፍጻሜዎች እንዲሁም ፊቸር በቀጠናው ያሉ ሳምንታዊ ዴይ ቱ ዴይ ክንዋኔዎች እንደ ኮምፓስ አነፍንፎ መረጃ በመሰብሰብ ጥልቅ የሆኑ እይታዎች እና ሙያዊ ትንተናዎች በነፃነት ለመስጠት ጠቃሚ ብሎ ሀሳቤን ለማጋራት ነው ገጹን ትኩረት የሚያደርገው። ለዚህ ነው ደግሞ በብዛት ስሙ ሆርን ኮምፓስ የተሰኘው ማለት ነው። እንደ ኮምፓስ አነፍንፎ ትክክለኛ የሆኑ እይታ አቅጣጫ በመስጠት የተቃና አመለካከት፣ ሚዛናዊ ሀሳብ እና ትችት እንዲኖር ነው ለመስራት ፍላጎቴም ሀሳቤም። ስለዚህ ሞር ኦፍ ጂኦፖለቲካል ፐርስፔክቲቭ ነው፣ ፖለቲካል ፐርስፔክቲቭ ነው ማጋራችሁ። ስለዚህ ይህን ያክል ትንሽ እንደ ኢንትሮ ካልኩ ወደ ዋናው ሀሳብ ልግባ። ዛሬ 3 መሰረታዊ እና አሁናዊ እሺዎች ነው ማነሳው። ሀገራዊ፣ ክልላዊ እና ቀጠናዊ። አክቹሊ ቀጠናው ሳልነካ በቀጥታም በተዘዋዋሪ ከኛ ጋር ብዙ እንትን ስላለው እሱን ሳልነካ ብዙ አላልፍም። ለምን ቢባል ያው አንድ ህዝብ አንድ ሀገር የነበረ ነው። በታሪክም በጂኦግራፊም ቀረቤታ ያለው ህዝብ ነው።
ከዛ የመነጨ የዘመናት ትስስር አለ። ናቹራሊም እዚህ አፍሪካ ቀንድና ቀይ ባህር ዙሪያ ከሚድል ኢስት ጋር ያሉ ማህበራዊ፣ ፖለቲካዊ፣ ታሪካዊ ግንኙነት እንደምናስበው ነው። ከዚህ አልፎ መላስ ጂኦግራፊ ማተርስ ሎኬሽን፣ ሪሶርስስ፣ ስትራቴጂካዊነት፣ ኮንፍሊክት ብዙ አጀንዳ እና ኢንተረስት ያላቸው ታጣቂ ኃይሎች፣ ተፋላሚዎች እና የፖለቲካል ግሩፖች በዚህ ቀጠና ይስተዋላሉ። ከዚህ አልፎም በጣም ጽንፍ የሆኑ አስተሳሰቦች፣ ፍላጎቶች የሚንጸባረቅበት የዚህ የተገንጣይነት ስሜት ሴሴሽኒስት አመለካከት የሚታይበት ነው እና ብዙ ስኬታማ ጉዞ ያደረጉ ተገንጣዮች ያሉበት ክልል ብለው ይገልጹታል። አንዳንዶቹ የኤርትራ ጉዳይ፣ ደቡብ ሱዳን ያነሳሉ። አሁን በቅርቡ ደግሞ የሶማሊላንድ አጀንዳን ያነሳሉ፣ ኬዞች ያነሳሉ። አፍሪካ እንዲሁም በዓለማችን ካሉ በቅርብ በጣም የተጋጋለ የተገንጣይነት ስሜት ያለበት አካባቢ ነው። ከዚህ አልፎም ወደ መካከለኛ ምስራቅ ካለው ቀረቤታ አንጻር በጣም በተለያዩ ፖለቲካዊ፣ ሃይማኖታዊ ሪሶርስስ እና ሌላም ብዙ የተለያዩ ክስተት የሚፈጸሙበት ነው። ታሪኩ አመጣጡ፣ ህዝቡ በዛ ልክ በጣም እስቲ ድምጽ ይሰማል? አንድ እስቲ በሉት። ይሰማል? እስቲ ገባ በሉና ኮመንት ላይ እስቲ ጣል አድርጉ እንትኑ ይሰማ እንደሆነ ድምፁ ፕላስ እንደገና ተደራሽ እንዲሆን እስቲ ሼር አድርጉት። እስቲ ሼር አድርጉ። ማን አክቹዋሊ ብዙዎች ይሄኛው ፔጅ አዲስ ስለሆነ አሁን ብዬ ነው ወደዚህ የገባሁት ተከታይ እንዲኖሩት ብዬ ነው አክቹዋሊ። ስለዚህ ሼር ብታደርጉት ጥሩ ነበረ። ካልሆነ እንትን ለማድረግ ትንሽ እስቲ ገባ በሉ። እዚህ እንትኖች ላይ ብዙ ሰው ስለሌለ ካልሆነ ይሄ ሊንኩ እንትን እንላለን፣ በዛ መምጣትም ይችላሉ። ብዙ ሰው ይህን ፔጅ አያውቀውም። እነሱ